ባርነት ክብር ነው በእግዚአብሔር ቤት። እግዚአብሔር ባሪያዬ ሲልህ በጣም ትልቅ ክብር። ይህንን የመባል እድል ያገኙ ሰዎች በጣት የሚቆጠሩ ናቸው። አዲስ ኪዳን ላይ እኮ እኮ የጌታ ባሪያ የምንባባለው እንጂ አይሁዳዊ እኮ እግዚአብሔር ባሪያ አይልህም ቢሞት። ባሪያ መሲህ ነዋ። ባሪያ ተብሎ የተጠራው ሙሴ ነዋ። በጣም ትልቅ ሹመት ነው። እግዚአብሔር መርጫለሁ እያለ ነው። ባሪያ በእግዚአብሔር ቤት ውስጥ ይላል። አዎ ሙሴ የት ነው ያለው? የእግዚአብሔር ቤት ውስጥ ነው ያለው። ውስጥ ቤት ውስጥ ነው ያለው። እንደ ሎሌ የታመነ ነው። ከንጋት እስከ ንጋት እጁ የሚችለው ድረስ ዘርግቶ መብራት ከፍ አድርጎ ቤት ውስጥ ያሉ የሚንቀሳቀሱ ሰዎች ሁሉ እንዲያዩ እጁ እስኪዝል ድረስ ከፍ አድርጎ ያገለግላል ያለ መታከት። ባለው ኃይል ሁሉ አንድ ባሪያ በአንድ ቤት ውስጥ የሚያደርገውን ነገር በሙሉ ሙሴ በእግዚአብሔር ቤት ውስጥ አድርጓል። የታመነ ባሪያ ነው። የታመነ በቤት ውስጥ ነው ያለው። አዎ ሙሴ እግዚአብሔር ባሪያ ነው። ክብር ይገባዋል ይላል የዚህ ደብዳቤ ጸሐፊ። ሙሴ የእግዚአብሔር ባሪያ ነው። ክብር ይገባዋል። እግዚአብሔር መስክሮለታል። ፊቱን እያሳየ ቅድም እንዳልኳችሁ ባህር እየከፈለ ምልክቶችና ድንቆችን ከሰማያት እያደረገ 1.2 ሚሊዮን ሰው ከሰማይ መና እየወረደ እንዲበላ ምክንያት እየሆነ ያንን አለት ያ ሁሉ ሕዝብ ውሃ እንዲጠጣ እየከፈለ የታመነ ባሪያ ሎሌ ሆኖ አገልግሏል በእግዚአብሔር ቤት። ኢየሱስ ጋር ሲመጣ ግን አይራራም አይደል? የዚህ ደብዳቤ ጸሐፊ በጣም አይራራም በእውነት። ዕብራውያንን እኛ ብንጽፈው ኖሮ ትንሽ ስለ ሙሴ ተናግረን እና እንደው ቀስ ብላችሁ ተረዱኝ ነው የምንለው። የዚህ ደብዳቤ ጸሐፊ ቀጥታ ነው የሚናገረው። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። አይ ቲንክ የደብዳቤው ጸሐፊ የደብዳቤው አድማጮች እንደኛ አሜን የሚሉ አይመስለኝም። እንዴት 100 ዓመት ሙሉ በእግዚአብሔር መንግሥት ላይ የከረመ ድፍን ደግሞ ንጹሕ 40 ዓመት በእግዚአብሔር መንግሥት ላይ ያዋጣ ሙሴ እና ደግሞ 3 ዓመት ተኩል ብቻ ያገለገለ 33 ዓመት ተኩል አካባቢ መሬት ላይ የቆየውን ኢየሱስን አነጻጽረህልናል። አዎ ኢየሱስ በቤት ውስጥ ነው ያለው። አዎ ሙሴ በቤት ውስጥ ነው ያለው። ኢየሱስ ከሙሴ ይበልጣል። እንዴት አልከ? እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ኢየሱስ የበኩር ልጅ። ሙሴ አገልጋይ ነው፣ ባሪያ ነው፣ ሎሌ ነው። ኢየሱስ እዚህ ቤት ውስጥ ደግሞ ልጅ ነው። ኢየሱስ በቤቱ የበኩር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። በዚህ ቤት ውስጥ አለ። በዚህ በአዲስ ኪዳን ውስጥ ሙሴ አንድ ከብዙ ሚሊዮን ሕዝብ መካከል አንድ ነው። ኢየሱስ ደግሞ የዚህ ቤት መስራች፣ የዚህ ቤት ባለቤት፣ የዚህ ቤት ገንቢ፣ የዚህ ቤት ሰሪ፣ ደግሞ ይሄ ቤት ራሱ ነው። ቤቱን የሰራው እሱ ነው ይለዋል። ሙሴ የሚያገለግልበትን ቤት የሰራው ኢየሱስ፣ ቤትን የሚሰራ ይለዋል ኢየሱስ። ሙሴ እዛ ውስጥ አንድ አገልጋይ ነው። ባሪያ የሚለው ቃል አንዱ በጣም ሞደው። አሁን እኛ አገልጋይ ከሚለው ይልቅ ባሪያ የሚለው ይስማማል አይደል? ጥሩ ነው ለእኛ። ሰርቫንት ከሚለው ይልቅ ስሌቭ የሚለው ጥሩ ነው። ባሪያ በቤት ውስጥ እንዳል ምናልባት ከያዘው ሻማ እኩል እንደ አንድ ንብረት ነው የሚቆጠረው። ሻማውም ባሪያውም እኩል ንብረት ናቸው። እንደዛ ነው ሙሴ ቤት ውስጥ ያለ አንድ እንትን ነው። የቤቱ ሰሪ ኦተር፣ ጀማሪ፣ ደራሲ፣ የቤቱ መስራች ኢየሱስ ክርስቶስ ነው። ጌታ ኢየሱስ አንዴ ስለ ባሪያ እንደዚህ የሚል ምሳሌ ሰጠ። አንድ ባሪያ በአንድ ቤት ውስጥ ይኖራል አለ። ሲኖር ጌታውን ነው የሚያገለግለው አለ። እሺ ብለው ይሰሙታል። እና ባሪያው እርሻ ይሄዳል። ጠዋት ተነስቶ ሌሊት ተነስቶ እንቅልፉን ሰውቶ ሌሊት ተነስቶ እርሻ ይሄዳል። አዎ እርሻ ያርሳል። በጣም ይታገላል። ከዛ ተመልሶ ይመጣል። ተመልሶ ሲመጣ ለጌታው ምግብ ያዘጋጃል። ጌታው አርሰ መታልና ደክሟል አይለው። ምግብ ሲያዘጋጅ ቁጭ ብሎ ነው የሚያየው። ከዛ ጌታ በልቶ ጠጥቶ እስኪጨርስ ድረስ ለጌታው መብራት ይዞ ይቆማል። ከዛ ጌታው ሲተኛ ጠብቆ መጨረሻ ላይ ካረፈ ያርፋል። ጌታ ኢየሱስ ክርስቶስ እንደዚህ አለ። ይህንን ምሳሌ ለምንድን ነው የነገርከን ሲሉት፣ እኛም ማንጠቅም ባሪያዎች ነን፣ የሚገባንን ብቻ አድርገናል በሉ። የፈለግኩትን ባረጋው እንደፈለግኩት መሆን አለበት። በጣም በትህትና ጎናቸው ያለው ሰው ልጅነትም የሚቀድም ባሪያ ነህ በሉት። እዚህ ቤት ውስጥ ሙሴ ሎሌ ነው። እዚህ ቤት ውስጥ ሙሴ አገልጋይ ነው። እዚህ ቤት ውስጥ ሙሴ ባሪያ ነው። ኢየሱስ ክርስቶስ እዚህ ቤት ውስጥ ተገልጋይ ነው። እዚህ ቤት ውስጥ ኢየሱስ ክርስቶስ ጌታ ነው፣ ሎርድ ነው፣ ኦነር ነው፣ የዚህ ቤት ባለቤት ነው። የሚወራው ስለ እግዚአብሔር ቤት ነው። ስለ አንድ ሎካል ቸርች አይደለም እየተወራ ያለው፣ ስለ ኪንግደም ኦፍ ጋድ ነው እየተወራ ያለው። በእግዚአብሔር መንግሥት ውስጥ ሊደሩ ኢየሱስ ነው። ሙሴ የኖረበት ቤት መስራች ኢየሱስ ነው። ብሉይ ኪዳን የእግዚአብሔር ሕዝብ፣ አዲስ ኪዳን ቤተ ክርስቲያን፣ በቀደመው ኪዳን እስራኤል፣ በዚህኛው ኪዳን እኛ። ዓለም ላይ ዩኒቨርሳል ቸርች ማለት የሁሉም ጀማሪ የሁሉም መስራች ኢየሱስ ነው። ሙሴ በጣም ማንም ሊክደው የማይችል የተመሰከረለት ታላቅ ሰው ነው። ጌታ ኢየሱስ ክርስቶስ ግን በዚህ ቤት ውስጥ እጅግ የከበረ ታላቅ የእግዚአብሔር ልጅ ነው። ክብር ለጌታችን ለኢየሱስ ክርስቶስ ብቻ ይሆንለት።